እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። ዛሬም እንደተለመደው ከጌታ ቃል አንድ ቃል ላካፍላችሁ ነው የመጣሁት። ላካፍላችሁ የወደድኩት ቃል ዕብራውያን 12 ላይ የሚገኝ ከ1 እስከ 4 ያለውን ቃል ነው ማካፍላችሁ። ላንብበው ቃሉ። እንግዲህ እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ እንደ ደመና በዙሪያችን ካሉልን የሚለው የእምነት አባቶቻችን ዋጋ የከፈሉበትን እና በጣም በቁርጠኝነት በእግዚአብሔር ጸጋ ታግዘው የእግዚአብሔርን ዓላማ ለነሱ አሳይን የተደረገላቸውን አሳይመንት እንደጨርሰው እንደሄዱ ነው እንደ ደመና በዙሪያችን የሚላቸው ምዕራፍ 11 ላይ ሜንሽን የተደረጉ ሰዎች ነው። እኛ ደግሞ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱን አውርንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና በነፍሳችሁ ዝላችሁ እንዳስደክሙ ከኃጢአተኞች በደረሰበት እንደዚህ ባለ መቃወም የጸናውን አስቡ። ከኃጢአት ጋር እየተጋደልን ገና ደምን እስከ ማፍሰስ ድረስ አልተቃወምንምና ይላል። ይሄንን ቃል ለእናንተ ለማካፈል ያሰብኩት እኔም ከዚህ በፊት የነበረኝ አመለካከት ትክክል እንዳልነበረ ስላሰብኩኝና እኔም እንደ እግዚአብሔር ቃል የተወሰነ ሽፍት ስላደረኩኝ ወደ እውነት እሱን ነገር እንደኔ አመለካከት ያላችሁ ሰዎች አመለካከታችሁን እንድትቀይሩ ነው። ያው እኛ በክርስቶስ ኢየሱስ የጸደቅን ሰዎች ጌታ ኢየሱስ የዲያብሎስን ስራ ሊያፈርስ ነው የተገለጠውና የዲያብሎስ ስራ ኃጢአት ነው። ስለዚህ ሞት ነው። ስለዚህ ከዛኛው ሞት ያስመለጠን ሰዎች በህይወታችን እግዚአብሔርን ልናገለግል እሱን መስለን በብርሃን ሰዎችን ደግሞ የሚሄዱበትን መንገድ አጥርተው እንዲያዩ ከማገዝ አንጻር የተለያዩ አሳይመንቶች ተሰጥቶናል። የክርስቶስን ወንጌል እንሰብካለንና ይህ ሲሆን በቃ እኔ እግዚአብሔርን ላገለግል ስለተጠራሁኝ ውጊያውን አልቻልኩትም እንላለን። እኔ በብዛት እንደዛ አላለሁኝ። በቃ እግዚአብሔርን ላገለግል የእግዚአብሔር ሐሳብ ስላለብኝ ያ እንዳይገለጥ ከውጭ የሚመጣብኝ ውጊያ እሱ ነገር እንኳን ላገለግል ኖርማል ክርስትና ህይወቴን እንኳን ለመኖር ቻሌንጅ አደረገኝ ብዬ አስባለሁ። ግን ይሄንን ቃል ሳነብና ሲገባኝ ኦኬ ለካ እኔ እግዚአብሔር ለኔ ያሰበውን ሐሳብ እንዳልኖር እግዚአብሔር ለኔ ማርክ ያደረገውን ሩጫ እንዳልሮጥ እንደሚገባኝ እንዳልሄድ ያደረገኝ ከውጪ የሚወረወርብኝ ፍላጻ ብቻ ሳይሆን እኔ ውስጥም ያለው እንደ ሸክም አጉብጦኝ ያለው ነገር ነው። ቁጥር 1 ላይ ምንድነው የሚለው? እኛ ደግሞ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን ይላል። ስለዚህ ልክ አሁን ጌታ ኢየሱስን ብንወስድ ጌታ ኢየሱስ በዙሪያው ያሉ ኃጢአተኛ ሰዎች መጨረሻቸው ያው ኃጢአተኛ ነው። ጌታ ኢየሱስ ማቴዎስ የመጨረሻው እንትን ላይ እንደምናየው ሊቀ ካህናቶች፣ ሽማግሌዎች ይሄ እግዚአብሔርን በማገልገል ዙሪያ ያሉ ሰዎች ናቸው። የውሸት ምስክር አስነስተውባቸው እንዲገደል ምናምን ያደረጉ ሰዎች። ስለዚህ ጌታ ኢየሱስ በኃጢአተኞች ከዛም ውጪ ደግሞ ሁሉም ሰው ግደለው ስላለ በመንገድ ሁሉ በሚያደርገው በእያንዳንዱ ነገር ጌታ ኢየሱስን ቻሌንጅ ያደረጉት ሰዎች ጌታ ኢየሱስ ፍጹም በኃጢአት ያልወደቀ ስለሆነ ጌታ ኢየሱስ ከውጪ ያለ የኃጢአተኞች ተጽዕኖ እንዲጨነቅ የመስቀልን ጉዞ ያችን የተሰጠውን ኃላፊነት እኛን የእግዚአብሔር ልጅ ለማድረግ የተሰጠውን ኃላፊነት እንዳይወጣ ከውጪ ኃጢአተኞች ያን ነገር ከባድ ያደርጉታል። ስለዚህ ጌታ ኢየሱስ በምድር ላይ ሲኖር በራሱ ኃጢአት ሳይሆን ውጪ ባሉ ሰዎች ግን እና በዲያብሎስም የተለያዩ ሸክሞች መተውበታል። እኛ ግን ሰው ስለሆንና ኃጢአትን ስለምናደርግ ከውጪ ብቻ አይደለም የሚዋጋን። ልካው መጀመሪያ ሜንሽን ለማድረግ እንደሞከርኩት በቃ ነው ጸጋ ስላለብኝ ተግዳሮቱን አልቻልኩትም። እንደሱ ብቻ አይደለም። እኛ ኃጢአት ሰዎች ስለሆንን ኃጢአትን ስለምናደርግ ያ ኃጢአት ራሱ እኛን ሸክም ሆኖብን ላይፋችንን ከባድ እንዲሆን የሸክም የተሸከመ ሰው ነፃ ሰው አይደለም። ስለዚህ እንደፈለገ ሮጦ ቅልጥፍ ብሎ ስራ መስራት አይችልም። ገና ሸክሙን ማራገፍ አለበት፣ ገና መጽዳት አለበት፣ አምሮ ኮራፕት ያደረገው መስተካከል አለበት። ስለዚህ እግዚአብሔር ካሰበው ክብር ሌት ይሆናል። ለዚህም ነው
እኛ ደግሞ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚ የሆነውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ የሚለው። ስለዚህ በህይወታችን ውስጥ ከውጭ የሚመጡ ፍላጻዎች እንዳሉ ሆነው በኃጢአተኛ ሰዎች በዲያብሎስ የሚመጣብን ተጽዕኖ እንዳለ ሆኖ ከሱም ተመጣጣኝ የሆነ ኃይል ግን እኛ በራሳችን ቶሎ የሚከበን ኃጢአት ቶሎ የሚከበን ማለት በጣም በፍጥነት በሚለው ሐሳብም ልንወስደው እንችላለን። ዛሬ አንዱን ኬዝ አንዱን ንስሐ ስንገባ ነገ አንዱን የተለያዩ የሰይጣን ሽንገላዎች ወደኛ ይመጣሉ ወዲያው ፋብሪኬት እየተደረጉ ፎልስ ኢንፎርሜሽኖች። ስለዚህ በዛ ዲሲቭ እንድንሆንና ከእግዚአብሔር ክብር እንድንጎል ሰይጣን በቃ በዙሪያችን የሚዞረው ስለዚህ በጣም በፍጥነት የሚከበንን ኃጢአት እንደዛ ያመጣል። ስለዚህ እሱን ነው አስወግደን የሚለው። በተለይ ደግሞ እኔ ኤንአይቪ ቨርዥን ላይ ቶሎ የሚከበን ኃጢአት ምን ማለት ነው የሚለውን ቼክ ሳደርግ ሲን ዳት ኢዝሊ ኢንተንግላስ ነው የሚለው። ስለዚህ ኢዝሊ ፍጥነቱ ብቻ ሳይሆን በጣም በቀላሉ ካፕቸር በኤደን ገነት እባቡ ሔዋንን ሲያገኛት እዛ ጋር በተጻፈው መሰረት በጣም ኢዝሊ ነው ዲሲቭ ያደረጋት፣ ወዲያው ነው ያሳመናት። እሺ ምን ትበላላችሁ? ይሄን አረጋይታ እኮ ሆን ብሎ ነው ሲላት ወዲያው ስለ እግዚአብሔር ያላት ቀና አመለካከት ተቀየረ። ስለዚህ ስታያት ራሱ ያቺ በለስ ለጥበብ ሁሉ አሪፍ ናት አለች። ላይን ብቻ የምታስቆምጭ አይደለችም። ስለዚህ ኢዝሊ ነው ያንን ሐሳቡን ለማሳት የተጠቀመው። እኔ the word entangle አላውቀውም ነበርና ኢዝሊ ኢንታንግላስ ሲል ኢንታንግልመንት ማለት ምን ማለት ነው የሚለውን ጉግል ላይ ዩቲዩብ ላይም ቼክ ለማድረግ ሞከርኩኝና ኢንታንግልመንት ማለት በጣም መቆራኘት መክበብም ብቻ ሳይሆን መቆራኘት ጥልፍልፍልፍ ማለት። ለምሳሌ አንድ ዶሮ ኦር የሆነ ነገር ከግንድ ጋር አብረን ስናስራት ወይም ደግሞ እኛ ብዙ ክሮች ያሉበት እዛ ነገር ውስጥ ብንገባ መውጫው መላው የጠፋ አይነት ከኛ ጋር ውህድ ታላቅ ቁርኝት ያለበት። ለምሳሌ ባልና ሚስቶች ቢጋቡ ባልና ሚስቶች ኢንታንግል ሆኑ እንላለን። ስለዚህ ባልየው ቢሞት ያቺ ሴት ሚስት አትባልም ከሆነ ወዲያ ባሏ የሞተባት ነው የምትባለው። ስለዚህ ሚስት የሚባለውን ስም የምታገኘው በባሏ ነው። ስለዚህ ባል ሲኖር በህይወት ሲኖር ወይም አብሯ ሲሆን ሚስት የሚባለው ነገር ስለዚህ ሁለቱ ኢንታንግልድ ሆኑ። ስለዚህ አንዱ አንዱን የመወሰን ኃላፊ እንትን ይኖረዋል፣ ስልጣን ይኖረዋል። ለምሳሌ ሌላ እንደ ምሳሌ ሰተው ዩቲዩብ ላይ ያየው ሙዝና ብርቱካን ሁለቱም የተዘጋ ቦክስ ውስጥ ቢቀመጡና አንደኛው ሰው አይኑን ጨፍኖ ሙዙን ቢያነሳ የቀረው ቦክስ ውስጥ ያለው ፍሩት ብርቱካን መሆኑ ግልጽ ነው። ምክንያቱም ሁለቱ ኢንታንግልድ ናቸው ካልን ማለት ነው ከመጀመሪያው። ስለዚህ የኢንታንግልመንት የሚለው ሐሳብ አንዱ ያንዱን ማንነት በጣም ትልቅ ቁርኝት ከማድረግም አንፃር አብረው ሲሆኑ ያንዱን ነገር የመወሰን ወይም ደግሞ ፕሬዲክሽኑን ቀላል ሙዝ ነው ካልን እዛኛው ቦክስ ውስጥ ያለው ልክ ብርቱካን ነው እንደምንለው አንዱን የመወሰን። ስለዚህ ኃጢአትን በእኛ ውስጥ that easily entangled በቃ እኛ ጋር በደንብ ተቆራኝቶ ተዋህዶ ትልቅ ኮላቦሬሽን ያለው አይነት ይሄ ጌታ ኢየሱስ ኃጢአትን መስራት ከአመንዝራነት ጋር ሜንሽን ሲያደርገው ከዛኛው ጋር ስንሄድ ድጋሚ አንድ ስጋ ይሆናሉ። በቃ ልክ እንደዚህ ነው። ኢንታንግልመንት ትልቅ ኮንሰፕት ነው ያለው፣ መክበብ ብቻ ሳይሆን መዋሃድ። ስለዚህ ኃጢአትን ኢዝሊ እኛ ጋር ኢንታንግል የሚያደርገውና ከኛ ጋር ተቆራኝቶ የኛን ነገር እጣ ፈንታ መወሰን የሚችለውን ምክንያቱም ያዕቆብ 1 ላይ ምን ይላል? ራሳችሁን አታስቱ በሰይጣን እንታለላለን ወይም ደግሞ የሆነ ነገር ያላችሁ ብሎ 15 ላይ ከዚህም በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች ይላል። ስለዚህ አሁን ለምሳሌ አንድ ሰው ጸንሶ ብናይ ከጥቂት ጊዜ በኋላ ያቺ ሴት እናት ትሆናለች ብለን እንላለን። ምክንያቱም ጽንሱ በውስጧ ስላለ ያ ፕሬዲክት ያደርጋል። በቃ ሁለቱ ትልቅ አሶሲዬሽን አላቸው። ጽንስ በሆዷ ያለና አንድ ሴት ነገ እናት ትሆናለች እንላለን። ኃጢአትን በእኛ ውስጥ ተጸንሶ ነገ ኃጢአትን የሚሰራ ሰው እንትና ኃጢአቱን ክሊር ማድረግ ካልቻለ በክርስቶስ ኢየሱስ ደም ነገ ሟች እንትና ነው ብለን ብንጠራ
ፕሪዲክሽኑ ግልጽ ነው። ምክንያቱም ኃጢአትን የጸነሰ ነገ ሞትን ስለሚወልድ ማለት ነው። ስለዚህ ይሄ ኢዝሊ በፍጥነት የሚከበን ኃጢአት ማለት በፍጥነት በቃ ትልቅ የሆነ ከኛ ጋር የሚቆራኘውን ኃጢአት አስወግደን ሩጫችንን መሮጥ አለብን። ስለዚህ ሁል ጊዜ ከውጭ አይደለም ጌታ ኢየሱስ ኃጢአት ስለማይሰራ ከውጭ ነው ተጽዕኖ የሚመጣበት። እኛ ግን በራሳችን ሸክም ራሳችን ላይ እንጨምራለን። ስለዚህ እግዚአብሔር ለኛ አሳይን ያደረገልን አሳይመንት ለመስራት በጣም ቶሎ እኛም በፍጥነት ይዝሊን ታንግል የሚያደርገን በፍጥነት የሚከበንን ኃጢአት መቃወም ይኖርብናል። ስለዚህ በፍጥነት ስለ መክበቡ ስለ ኃጢአትና ከዛ እንዴት የኛን ቀጥሎ ዴስቲኒ ኃጢአት ሞትን ይወልዳል እንደምንለው ምኞት ኃጢአት ከዛ በኋላ ሞት እንደምንለው ስለዚህ ከዛ ነገር ውስጥ እንዴት ነው የምንወጣው? ከዛ ቁጥር 2 ላይ ምን ይላል? የእምነታችሁ ራስና ፈጻሚ ኢየሱስን ተመልክተን ይላል በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰባችሁ እንደዚህ ባለ መቃወም የጸናውን አስቡ። ምክንያቱም ቅድም 4 ላይ ጳውሎስ ያልነው እንግዲህ ሩጫችን እንድንሮጥ ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ አልተቃወማችሁትም ይላል። ስለዚህ ይሄ የሚከበንን ቶሎ የሚከበንን ኃጢአት ደምን እስከ ማፍሰስ ልንታገለው ከውጪ ለምሳሌ የሆነ ሰው በህልማችን የሆነ ነገር አታክ ሲያደርግ ምናምን ብናይ ከእንቅልፋችን ተነስተን እንኳን እንዋጋለን። እኔ በብዛት የውጪውን ውጊያ ኮንሽስ ነኝ። ስለዚህ ተነስቼ ጸልያለሁ ያ ነገር እንዳይሳካ ድሌን እስካገኝ ድረስ እተጋለሁ። ግን ለሱኛው ብቻ ሳይሆን ውስጣችን ያለውን ቶሎ የሚከበንን ኃጢአት ለማስወገድና ሸክም እንዳይሆንብን ለሩጫ እንዳያግደን ትግሉን መታገል አለብን። ጳውሎስ እዚህ ጋር በጣም ስትሪክትሊ ከኃጢአት ጋር እየተጋደላችሁ ውጪ ካለው ፎርስ ውጪ ካለው የሚንበለበል ፍላጻ ብቻ አይደለም ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ አልተቃወማችሁም። ስለዚህ በውስጣችን ያለውንም ኃጢአት ደምን እስከ ማፍሰስ ድረስ ልንታገለው ይገባል። ለኔ ይሄ አዲስ መረዳት ነው። ከውጪ እንዳልኳችሁ ያለውን መዋጋት የሚለውን ኮንሰፕት በደንብ ኢንተርናላይዝ አድርጌዋለሁ። ለካ ከውጪ ብቻ አይደለም። እንደውም እኔ የኔን ህይወት እስካሁን በደረስኩበት ሳየው ከውጪ ከሚመጣብኝ ፍላጻ ይልቅ ራሴ እግዚአብሔርን ባለማመን እግዚአብሔርን እንደሚገባ ክርስቲያናዊ ኑሮ ባለመኖር በሆነ ነገሮች በመደንገጥ በቃ በተለያዩ ኃጢአቶች ራሴ ውስጥ በርደን ጭኜ ከዛ ለመውጣት የታገልኩት ያ ደግሞ እስራኤል ሌት ያደረገብኝ ነው የሚበዛው ከውጪ ከተወረወረብኝ። የኔን ህይወት ስገመግም ትክክል ነው። እኔን ሸክም በጣም ሆኖ ያስቸገረኝ ከዛኛው ከውጭ የሚወረወርብኝ ፍላጻ አይደለም ከውስጥ ያለው ነው። ከውስጥ ያለው ማለት እኔ ራሴ የምሰራው ኃጢአት ማለት ነው። ባይዘዌ የኛ ክርስትና ህይወት የሆነ ዮሐንስ 1 ላይ የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር አሳየ ይልና ከስር ጠላቶቻችን እንድንወድ ባልንጀሮቻችን እንድንወድ ተጽፎልናል። ይሄ ለኛ ብቻ ተብሎ የተጻፈ አይደለም። ጌታ ኢየሱስ ራሱ አብ እኛ የእግዚአብሔር ልጆች እንድንባል እንዴት ያለውን ፍቅር ያሳየበት ጌታ ኢየሱስ በመስቀል ላይ ኃጢአተኛ ሆኖ ወዶን ነው ከዛ በኋላ እኛ አድርጉ የምንባለው። ስለዚህ የክርስትና ህይወት አስቀድሞ የኖረልን አለን። ስለዚህ እቺኛዋን ውጊያ በራሳችን ኃይል አይደለም የምንዋጋው። የመጀመሪያው ኮንሰፕት እንድትይዙት የፈለኩት ከውጭ ብቻ አይደለም ተጽዕኖ የሚመጣብን እኛ ራሳችን ኃጢአትን በመስራት ራሳችን ላይ ሸክም። ስለዚህ ያን ሸክም ከኃጢአት ጋር ደምን እስከ ማፍሰስ ድረስ ትግል እንድናደርግ ጳውሎስ ያስተምረናል። ያንን ግን እኛ በራሳችን ኃይል የምናደርገው ነገር አይደለም። ስለዚህ ይሄን ትግል ከዚህ በፊት ጌታ ኢየሱስ ታግሎታል።
ባያሸንፈውም ኃጢአት ለምሳሌ ጌታ ኢየሱስ 40 ቀን ጾም ጸሎት በነበረበት ጊዜ ዲያብሎስ ካልተሳሳትኩኝ 3 ጊዜ ይመጣና አንድ ነገሮችን ይጠይቀዋል። ስለዚህ ከእግዚአብሔር ክብር እንዲጎል ሊያስተው ይሞክራል። እስቲ ከዚህ ካለህበት ከከፍታ ስፍራ ራስህን ወደ ታች ወርውር፣ ስለዚህ መላእክቱን ስላንተ ያዛል ጌታ ኢየሱስ። ይሄንን አይነት ቻሌንጅ እንዲደረግ አይደለም፣ ወይም ደግሞ ከፍ ያለ ቦታ ወስዶት ሁሉንም አካባቢ እዛ አካባቢ ያለውን ነገር ካሳየው በኋላ ዓለምን ካሳየው በኋላ በቃ ያንን እሱ ሊሰጠው እንደሚችል እንደዛ ማለት ጌታ ኢየሱስ ኦልሬዲ በአብ ቀኝ ተቀምጧል። ጌታ ኢየሱስ ሰማይና ምድርን ነው የሚገዛው እንጂ ይሄን ምድር ብቻ ሊገዛ እሱ እንደሚለው እሱ ጌታ ኢየሱስ ገዢ ስለሆነ የሆነች ከሚገዛት ውስጥ ቀንጥቦ ሰጥቶት ከዛ ሰማይና ምድር ተመልሶ ወደ ስልጣኑ ከመቀመጥ ካለው ስልጣን ሊከለክለው፣ ስለዚህ ልክ የኃጢአት ግብዣ ሲያቀርብለት ነበርና ጌታ ኢየሱስ ግን አልተቀበለውም። ሰይጣንም እኛም ብቻ ሳይሆን ጌታ ኢየሱስንም ሞክሯል። ጌታ ኢየሱስ ግን አልተቀበለም። ዲያብሎስን ተቃውሞታል። ስለዚህ 3 የሞካከረ በቃ ትቶት ሄደ፣ አልቻለውም። ያን ሰዓት ብቻ አይደለም ጌታ ኢየሱስ በመስቀል ላይ ሆኖ ባለበት በተሰቀለበት በመጨረሻው ሰዓት እንኳን ሰቅለውት እስቲ አምላክ ከሆንክ ውረድ። ጌታ ኢየሱስ ከወረደ እኛ ማን ሊያድነን ነው? የኛን መርገም ማን ሊሸከምልን ነው? ጴጥሮስም እንዴት በዚህ በመስቀሉ መንገድ እንደሚያልፍ ሲነግረው ወይ ያርግብህ ሲለው አንተ ሰይጣን ነው ያለው። ስለዚህ ያን ሰዓት እግዚአብሔር አብ ከኛ ጋር የማስታረቁን የተሰጠውን ኃላፊነት የጌታ ኢየሱስን ሐሳብ ከመፈጸም ሰይጣን የተለያዩ የሐዘንም የሚመስል እልህ አጋብቶም ከመስቀል እንዲወርድ የሚመስል የተለያዩ እንትኖች መተውበታል። ስለዚህ የኃጢአት ግብዣዎች ከእግዚአብሔር ሐሳብ እግዚአብሔር ያላሰበው እንዲያደርግ እንደዛ አይነት እንትኖች መጥቷል። ጌታ ኢየሱስ ግን ሁሉንም ተቃውሟል። አዎ ልኩን አሳያችኋለሁ ብሎ ከመስቀል አልወረደም። ለነሱ ጴጥሮስ አዝኖልኛል ብሎ ያን ነገር ከማድረግ ወደ ኋላ አላለም። ስለዚህ ጌታ ኢየሱስ በጣም በጽናት የሚመጣለትን የዲያብሎስን ጥያቄ የዲያብሎስን ሽንገላ እየተቃወመ ነው ያለፈው። ስለዚህ እኛም የሚመጣልን የኃጢአት ጥያቄ ተቃውሞ ኦልሬዲ ያሸነፈ ጌታ ኢየሱስ እኔ ዓለምን አሸንፌያለሁ ነው ያለው። ስለዚህ ይሄንን አሳይመንት ይሄንን ቻሌንጅ ቀርቦለት ያሸነፈ ጌታ ኢየሱስ አለ እንጂ ጌታ ኢየሱስ ጠላታችሁን ውደዱ እንዲያርጉ ሲል እሱ ያልኖረውን አይደለም። እሱ ኃጢአተኞች ሆነን ሞቶልን ነው የተደረገልን ነው የምናደርገው። የክርስትና የሚባለው ሐሳብ በሙሉ ጌታ ኢየሱስ የኖረው ነው። ለዛም ነው የእምነታችን ራስና ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንኖር። ስለዚህ እንዴት ነው ኃጢአትን ደምን እስከ ማፍሰስ ድረስ ነቅተን የምንቃወመው? በራሳችን ኦቶሪቲ እንደዛ አይሆንም። በራሳችን ስልጣን እንደዛ አይሆንም። ማንን ተመልክተን? ጌታ ኢየሱስን ተመልክተን። ጌታ ኢየሱስም በምን አይነት ሁኔታ ነው የጸናው? እርሱ ግን ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ይላል። ጌታ ኢየሱስ ሰይጣን የሚያቀርብለትን ነውር ኃጢአት ነው። ስለዚህ ያንን ሁሉ ንቆ የመስቀሉንም ጣር ደግሞ ሸክም ሲኖርም ክርስትና ደግሞ ሸክምም አለው፣ ኃጢአት ብቻ አይደለም። ስለዚህ ቻሌንጅ መደረግ ዮሐንስ 3 ላይ ካልተሳሳትኩኝ ሲጽፍላቸው ጳውሎስ ዮሐንስ አይድነቃችሁ የዚህ ዓለም ሰዎች የእናንተ ተቃዋሚዎች ስለሆኑ እና መከራን ስለሚጭኑባችሁ አይድነቃችሁ። ጌታ ኢየሱስንም አልወደዱትም። ስለዚህ እኛ ክርስቲያናዊ ህይወት ተብለን ከኃጢአት ታገሉ ናቁ የምንባለው ኦልሬዲ መጀመሪያ የናቃለ ጌታ ኢየሱስ የእምነታችን ራስ እና ፈጻሚ ነው። ስለዚህ ይሄ መንገድ ከዚህ በፊት ተኪዶበት የሚያውቅ ነው። ይህ መንገድ በጌታ ኢየሱስ ሄዶበታል። ስለዚህ እኛ የእምነታችን ጀማሪና ፈጻሚ አርጎ ድል አርጎ አሸንፎ የሄደውን አይናችንን ጌታ ኢየሱስ ላይ ነው የምናደርገው። ለዛ ነው ኤፌሶን 6:10 ላይ ጳውሎስ ወደ ኤፌሶን ሰዎች የጻፈላቸው መልእክት ሲጠቀልል እንግዲህ በቀረውስ ይላቸው፣ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ።
ስለዚህ እኛ እችን ተጋድሎ የምንጋደለው ማለት ሰይጣን ኢዝሊ ስለሆነ ኢንታንግል የሚያደርገው በጣም በፍጥነትም ስለሆነ ቶሎ ሊያስተን የሚመጣው ኮንሽስ ሆነን ያልን ጠብቀነውም አንችልም። ስለዚህ እንግዲህ እችን ሩጫ ጌታ ኢየሱስ ሮጦ አሸንፏል። ስለዚህ እኛ በቀረውስ በጌታና በጌታ ኢየሱስና በኃይሉ ችሎት እንድንበረታ ጳውሎስ ይነግረናል። ምክንያቱም ጌታ ኢየሱስ ይሄንን አሸንፏል። ስለዚህ ጌታ ኢየሱስ ባሸነፈበት ኦቶሪቲ ከኃጢአትን ደም እስከ ማፍሰስ ድረስ የመታገል ኃይል ይሰጠናል ማለት ነው። ጌታ ኢየሱስም እንደዛው ነው ያደረገው። ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ ነው የሚለው። ጌታ ኢየሱስ የመናቁን ኃጢአት የመናቁንም መስቀሏን የመሸከመም ያችን የምታስጨንቀውን ሰዓት አልፏል። ስለዚህ አይኖቻችንን ይሄንን ተግባር ደምን እስከ ማፍሰስ ድረስ ኃጢአትን የመታገሉን ነገር ለማድረግ ስናስብ በራሳችን የምናደርገው ሳይሆን አይኖቻችንን ጂሰስ ላይ ፊክስ የምናደርግ ነው። ስለዚህ በጌታ ኢየሱስና በኃይሉ ችሎት ነው የምንበረታው። ይሄንን ሐሳብ በደንብ እንዲያጠናክርልኝ ያዕቆብ 4 ላይ ያለውን ቃል አንብብ። አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። ወይስ መጽሐፍ በእኛ ዘንድ ያሳደረው መንፈስ በቅንዓት ይመኛል ያለው በከንቱ እንደተናገረ ይመስላችኋልን? ነገር ግን ጸጋን አብልጦ ይሰጠዋል። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙት፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል ይላል። ስለዚህ በእኛ ውስጥ በክርስቶስ ኢየሱስ ስናምን የእግዚአብሔር መንፈስ በእኛ ውስጥ አለና ያ በእኛ ውስጥ ያለው ኃጢአትን ስንሰራ አታስመርሩ እዚህ ጋር እንዳለው ቃል በእኛ ዘንድ ያሳደረው መንፈስ በቅንዓት ይመኛል ያለው በከንቱ ይመስላችኋል። ስለዚህ የእግዚአብሔር መንፈስ እነዚህ ሰዎች ይህንን ባላደረጉ የእግዚአብሔር ዘር ያለባቸው ሰዎች ይህን ባላደረጉ የሚል መመኘት ብቻ ሳይሆን ደግሞ ይልቁንም ጸጋን አብልጦ ይሰጣል ይላል። ስለዚህ በእኛ ውስጥ ያለው የክርስቶስ መንፈስ በእኛ ውስጥ ያለው የእግዚአብሔር መንፈስ በእግዚአብሔር ጸጋ እንድንበረታ የሚያግዘን ኃይል ነው። ስለዚህ ዝም ብለን በቃ አርጉ ነውርን ናቁ ሰይጣንን ናቁ አይነት ተብለን የተተወን አይነት አይደለንም። ያንን የሚያስችል ቀድሞ የቻለም ክርስቶስ አለን። ስለዚህ የእምነታችን ጀማሪ እሱ ነው። ኦልሬዲ እሱ የሄደበትን መንገድ ነው ምን ደግሞ የእምነታችን ፈጽሞም በአብ ቀኝ ተቀምጧል። ስለዚህ እኛም ያን ነገር የምንጨርስበት ጸጋ በትህትና እግዚአብሔርን ስንለምነው ብቻ ዋንስ ኮንሺየስ ሆነን ጠላት እንዳለብን የውስጥ ጠላት እንዳለብን ኃጢአታችን ሸክማችን እንደሆነ ማወቅ ከጀመርን ያን ነገር አካምፕሊሽ እንድናደርግ የሚረዳ የእግዚአብሔር ጸጋ ኦልሬዲ አለ። ስለዚህ በከንቱ መመኘት ብቻ ይመኛል ጌታ ኃጢአትን ስንሰራ መንፈስ ቅዱስ እንደው ያን ባላደረጉ ይመኛል ብቻ ሳይሆን ይልቁንም አብልጦ ጸጋን ይሰጣል ነው የሚለው። ስለዚህ ይችን ማድረግ የምንችልበት እኛ ዋንስ ይሄ አንደርስታንዲንግ ካለን የውስጣችን ኃጢአት ሸክም ሆኖብናል ካልን እሱን እንድናደርግ ከዛ ነገር እንድንወጣ እግዚአብሔር ጸጋን ይሰጠናል ማለት ነው። እሺ አሁን እንግዲህ እስካሁን 3 ሐሳቦችን አይተናል። ሐሳቤን ለመጠቅለል የመጀመሪያው በህይወታችን ውስጥ ህይወታችንን ከባድ የሚያደርገው ከውጪ የሚመጣው ፍላጻ ብቻ ሳይሆን በውስጣችን ውስጥ ያለው ኃጢአት ነው ብለናል። ስለዚህ እሱን ኃጢአት ደግሞ ያ ኃጢአት ደግሞ በጣም በፍጥነት እኛን የሚከበና እኛን ኢንታንግል የሚያደርግ የኛን ነገ መወሰን የሚችል ነገ ሞት እንዲያመጣብን ነገ ሞት እንደሚሆንብን ምክንያቱም ኮንቲኒየስሊ ያን የምናደርግ ከሆነ ጌታ በድንገት ስለሆነ የሚመጣው የምህረት በሩ ሊዘጋብን ይችላል ከዛ በፊት። ስለዚህ ያን ነገር ማድረግ ሳንችል እንድንቀር ያ እንዳይሆን ሊከለክለን ይችላል። ስለዚህ ወደ ሞት ሊወስደን ይችላል የሚለውን ሐሳብ ካየን ስለዚህ ከዚህ በኋላ ያለውን በዚህ መንፈስ ነቅተን ከእግዚአብሔር ጸጋ አይኖቻችንን ጌታ ኢየሱስ ላይ እንግዲህ በቀረው በክርስቶስና በኃይሉ ችሎት ክርስቶስን በተለያዩ ሁኔታዎች ክርስቲያናዊ ህይወትን ለመኖር ስንሞክር
የሚያቅተን ነገር ሲኖር ክርስቶስን ነው የምናየው። ጌታ ኢየሱስ ይችን ጉዞ ተጉዟታል። ስለዚህ በእኔ የተጀመረ አይደለም፣ ጌታ ኢየሱስም ሄዷል። ስለዚህ ክርስቶስን እንመለከታለን። ስለዚህ በክርስቶስና በኃይሉ ችሎት ጌታ ኢየሱስ በአሸናፊ በሆነበት በዛ ኃይል እኛም አሸናፊዎች እንሆናለን። ምክንያቱም ጌታ ኢየሱስ ዓለምን አሸንፌያለሁ። ስለዚህ እኛ ብቻችን አይደለም የተው ነው፣ ይልቁንም ትልቅ ጸጋ በሚሰጠን መንፈስ ቅዱስ በውስጣችን ያንን አኮምፕሊሽ እንድናደርግ በሚያግዘን መንፈስ ነው። እሺ ይሄ ሁሉ እንግዲህ ከዚህ በኋላ ቶሎ በሚከበን ኃጢአት ለማስወገድ ኃይል አለን። ስለዚህ በዛ ኃይል ታግዘን እናስወግዳለን። ግን ከዚህ በፊት ኢንታንግልድ የሆነውስ ከዚህ በፊት እኛ ጋር የተቆራኘው ኃጢአትስ ምን ይሆናል? ያ ኦሬዲ አሁን በርደን እንድንሆን አሁን በሸክም ውስጥ እንድንሆን ላደረገን ያ ነገርስ ማለት እስካሁን ያወራነው ወደፊት ከዚህ በኋላ ላለመያዝ ቶሎ የሚከበንን ለማስወገድና ለማስወገድ ያለውን ትግል ጸሎት አግዘኝ ማለቱን በእግዚአብሔር ጸጋና ክርስቶስ ላይ አይናችንን ፊክስ ለማድረግ እንዲሆነን ነው። የመጨረሻው ሐሳቤን የምጠቀልለው አሁን ላይ ከተያዝንበት ኃጢአት ለመውጣት በጣም የሚገርም እድል አለን። ማለት የከዚህ በኋላውን ብቻ አይደለም የምናስተካክለው፣ አሁን በስራት ካለንበትም የምንፈታበት ኃይል አለ። ያ ምንድነው? ዮሐንስ መልእክት 1:9 ላይ እንደተጻፈው ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው ይላል። እኔ ይሄንን ቃል ሳስብ ገረመኝ። እኛ አሁን ሰዎች ጋር ይቅርታ ለመጠየቅ በድለናቸዋል ብለን ስንሄድ በተለይ ተደጋጋሚ ከሆነ ሰው ስለሆኑ ስለሚሰለችው በቃ ያንተና የኔ ልጅነትና አባትነት እዚህ ጋር ያበቃል፣ በቃ ምህረት አላደርግልሽም ልንባል እንችላለን። ምህረትን ልንጠይቅ ሰዎች ጋር ስንሄድ በቃ 50-50 ነው። ሊያረጉልንም ይችላሉ፣ ላያረጉልንም ይችላሉ፣ አይታወቅም። እግዚአብሔር ግን እንደዛ አይደለም። ኃጢአታችን ብናዘዝ ኃጢአታችን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነ ነው። ስለዚህ እስትንፋሳችን በእኛ ውስጥ እስካለች ድረስ እግዚአብሔር ይቅር ሊለን የታመነ ነው። ስለዚህ እግዚአብሔር ጌታ ኢየሱስ ፌዝፉል ነው። በቃ እኛ በምህረት በእግዚአብሔር ፊት ለመቅረብ ድፍረትን አግኝተን ወደ እግዚአብሔር ፊት ብንቀርብ እግዚአብሔር ይቅር ሊለን የታመነ ነው። ያቺ ሴት የአልባስጥሮስ ብልቃጥ ይዛ ሰዎች ሁሉ በተሰበሰቡበት በድፍረት በጌታ ኢየሱስ ፊት ሄዳ የወደቀችው ሰዎች እያዩአትም ቢሆን ንስሐ የገባችው በቃ ጌታ ኢየሱስ በባህሪው እኛን ለኛ ኃጢአት ፎርጊቭነስ ለመስጠት የታመነ ነው። ስለዚህ ይሄ የሱ ማንነት ነው። እኛ ይቅርታ ከጠየቅን አይ ደጋግመሻል የሚባል ነገር የለውም። አሁንን በሰላም እንድንሄድ ያቺ ሴት ኃጢአቷ ተሰርዮላት ከዛ በሰላም ሂጂ ነው ያላት። በቃ ከሆነ ወደ በርደን የለባትም። ስለዚህ ከኃጢአት ጋር ያላትን ቁርኝትም ነው በሰላም አሁንም በሸክም አይደለም የምትሄደው ያቺ ሰው በሰላም በነጻነት የጸደቀች ኃጢአት የሌለባት ሆነን የምትኖረውና ልክ ኃጢአትን በምንሰራበት ሰዓት እቺን ኢንታንግልመንት ብሬክ አውት የሚያደርግና ሰው አንራይቸስ ከሆነው ማንነቱ ፒዩሪፋይ የሚያደርግ ወደ ራይቸስ ወደ መጀመሪያው ክርስቶስን በማመን ወዳገኘ ነው። ክርስቶስን ለብሳችኋል አይደለም የሚለው። ስለዚህ ወደዛ ወደ ተፈጠርንበት ማንነት ንስሐ ይመልሳል። ስለዚህ የዕዳ ጽሕፈታችንን ብቻ አይደለም እዚህ ጋር የፈጠርነውን የኃጢአት ቦንዴጅ ተጋብተን አንድ ስጋ ይሆናሉ አይደለም የሚለው ጋለሞታን ከዛ ወስዳችሁ ሲል። ስለዚህ ከዛ አንድ ከሆንበት ውስብስብ ብሎ ምኑ ጠፍቶበት መላው የጠፋው ካለው ከከፍተኛ አታችመንት እግዚአብሔር ኃጢአታችንን ይቅር ከማለትም ጋር በተገናኘ ያችን ቦንዴጅ የሚፈታልና ፒዩር ያደርገናል። ስለዚህ አለብን የዚህ ይሄንን ቃል ወደ እናንተ ለማቅረብ ነው የመጣሁት። በቃ ኮንሺየሶች እንድትሆኑ ከውጭ ብቻ አይደለም ከውስጥም አለባችሁ። ከውስጥም ያለውን ኃጢአት ግን ለማሸነፍ ጌታ ኢየሱስ ኦልሬዲ አሸንፏል። ስለዚህ አይናችንን ጌታ ኢየሱስ ላይ ነው የምናደርገው። እሱ የእምነታችን ጀማሪና ፈጻሚ የሆነው ነውርን ንቋል፣ ኃጢአትን ንቋል። ከዛ በመስቀል ደግሞ ታግሷል። ስለዚህ ክርስቶስና በኃይሉ ችሎት እየበረታን ነገሮች እስከ መጨረሻው ድረስ በጸጋው ታምነን እንድናለን። ሩጫችንንም ጨርሰን ያው የክብር አክሊል ተሸላሚዎች እንሆናለን። ይሄን ለማድረግ የሚያስችል ሙሉ አቅም አለው ጌታ ኢየሱስ አርጎታል የሚለውን ሐሳብ ለእናንተ ልነግራችሁ ላበረታታችሁ ነው የመጣሁት። ጌታ ኢየሱስ ይባርካችሁ። በክርስቶስ ኢየሱስ በኃይሉ ችሎት የበረታችሁ እንድትሆኑ እንደዛም እንድትጸልዩ እመኝላችኋለሁ። ቻው በሉ። ደህና ሁኑ። ዛሬ ረጅም ቃል ነው።